ጉድ እሺ ሂሩቴ ደህና አደርክ? ቁርስ ደርሷል። ቁጭ በል። በስ እንደምታየው በጠዋት ኧረ ተይኝ ሂሩቴ፣ ገድለህ ነው የምልሽ። በል እሱን ተውና ቁርስህ ነው። ቆይ እንዴት እንደሚሆን ምንድን ነው? እሱን ተውና ቁርስህን ብላ። አመድ በዱቄት ይስቃል እኮ ነው ነገሩ። አይ በስዬ እንግዲህ ቁርስ ቀርቧል አይደል? ድፍታ ኧረ ተውና እሱን ብላ። እሺ ሂሩቴ እሺ። አርቦኛል ሂሩቴ፣ ቶሎ በይና። ያቀረብኩ እኮ ሂሩቴ። ወይ ምንድን ነው? ሳህን ነው፣ የፕላስቲክ ሳህን። ሌሎቹንም እድሜ ላንተና ለሄኖክ ሰብራችሁ ጨረሳችሁት። ከዚህ በኋላ የምትበሉት በሱ ነው። ማ አንተ ነው? ኧረ እኔ በዚህ አልበላም። ለምን ማትበላ? ምን ነው? ሳህን ነው እንዴ? ከምግቡ ነው ከሳህኑ ነው አንተ ጉዳይክ? ማቅረቢያውም እኮ ወሳኝነት አለው። ምግቡ ብቻ ነው እንዴ ቁም ነገሩ? ቆይ አንቺ ገና አዲስ ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ። አሁን ይሄ ፖፖ ነው በይው እንዴ? በፕላስቲክ አንቺ ምን ነው? ስንት የሚያምር ሳህን አለ አይደል? ይሄው በጣም የምወደው እንዴ። በዚህማ በፍጹም አልሰጥህም። በዚህ በሚያምር ሳህን ልብላ። በስዬ የማልሰጥህ ለምን እንደሆነ ታውቃለህ? ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል። ስለዚህ አልሰጥህም። በዚህ እንኳን አንተ እኔ ራሴ አልበላም። በጣም ነው የምታሳዝኝ። ምንድነው? አንቺ ዕቃ የምትገዢው ልትጠቀሚበት አይደል? ነው እንደ ጌጥ ልታስቀምጪው? ልጠቀምበት። ኧረ ተይ ልብላበት ሂሩቴ። አሁን ከዚህ ሳህንና ከኔ ማን ይበልጣል እንዴ? እያሰብሽበት ነው እንዴ? አትቸገሪ እንዴ? አነጻጸርሽኝ እኮ። ተይው። እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር። በስዬ እኔ እንደሱ ማለት ፈልጌ አይደለም። ይሰበርብሃል። ሕፃን ነኝ እንዴ እኔ ዝም ብዬ ዕቃ የምሰብረው? በስዬ አንድ የቀረኝ እኮ ይሄ ነው። በውድ ዋጋ ነው የገዛሁት። እያየሁት አለቀ። እቅፊያው እንቅፍ አድርገሽ ለምን አትኖሪም? ከበለጠብሽ እንዲህ እኔ በዚህ ወይስ አሁን ገለታ በዚህ ስበላ በይ ሰው ያደርገኛል? በቃ ተው። ገና በወርቅ ሳህን እበላለሁ ብዬ የምመኝ ሰውዬ በፕላስቲክ በስንቱ ይኸው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው። እኔ ሰብረዋል ሂሩቴ፣ እመኝኝ እንጂ እንዴ ለዚህ እንኳን እመኝኝ። ይኸው ሰጥሃል። በዚህ ደግሞ አይነሱም እንዴ? ሄኒ የኔ ሂሩቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው። በስንቱ ይኸውና እንዴ ይሻለሁ እኮ ምን ይሆናል? እመኝኝ። ይኸው ነገር ያለው ኧረ ሂጂ የኔ እመኝኝ። ሄኒ እናንተ ልጆች መልካምም መጥፎም ዜና አለ። መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኗል። ግን መልካሙ ዜና ሳህኑ የወደቀበት ወለል ምንም አልሆነም፣ ጭረት እንኳን የለውም። ደስ ሊልሽ ይገባል። ተይ እንደሱ አትበይ። ደስ ሊልሽ ነው የሚገባው። እቀፊ ይልቅ ጉዶንኩል ምን ነው? ዛሬ ከባድ ቀጠሮ ነበርኝ። ግን ምን ማድረግ እንዳለብኝ አላውቅም። በጣም ፈርቻለሁ። እና ምን ያስፈራል? ቀጠሮ ከነብር ጋር ነው እንዴ? ነብርማ ቢሆን ጥሩ ነበር። ነብርማ ቢሆን ምንድን ነው ታዲያ? ነብርን በጡጫ እለው የነበረ አንበሳን በጡጫ እለው የነበረ ምን ነው ካንቺ ሲደርስ
ልቤ ደነበረ አለ ሞክሼ። ቀጠሮ ከሴት ጋር ነው ማለት ነው። ከሴት ጋር ቢሉ ከሴት ጋር ነው። ያው ሞክሼ ከዘፈነላት ሴት ጋር ነው። እሺ ያው እኔ እንደምታውቀኝ የወንዶች ቁና ነኝ። ማንንም አልፈራ። በቃ እሷ ጋር ስደርስ እደናበራለሁ። እማደርገውን አላውቅም። ለረጅም ጊዜ ለእሷ ያለኝን ስሜት ለመናገር ስፈራ ስቸር ቆይቻለሁ። ዛሬ ግን ቁርጡ ቀን ደርሷል። ዛሬ ቀጠሮዬ ከእሷ ጋር ነው። በልቤ ለእሷ ያለኝን ከውቅያኖስ የጠለቀ ከተራራ የገዘፈ ፍቅሬን ልነግራት ወስኛለሁ። ይህን ያህል ወደሃታል ማለት ነው? አዎ በሴ የልቤን አዳራሽ ተቆጣጣሪ። ልብህ ውስጥም አዳራሽ አለ ማለት ነው። ለመጋዘን ታከራየዋለህ? እንዴት ትቀልዳለህ በሴ? እኔ ጨንቆኛል። ቆይ ሙሉስ? ሙሉ ናታ ጓደኛ። ከሷ ጋር እኮ ከተጠላን ቆየን። እቺ ሙሉ ሳትሆን ሙሉ መቤት ነች። ሙሉ ፕላስ። እቺም ስሟ ሙሉ ነው? አዎ ምን ነው እንዴ አንተ ሙሉ ቀን ስለሆንክ ከሙሉ አትወጣም እንዴ? ሙሉ መቤት። እንግዲህ ወደፊት ደግሞ ሙሉ ወርቅ፣ ሙሉ ሸዋ፣ ሙሉ ጎጃም፣ ሙሉ እያልክ ልትቀጥል ነው? ዞር በልና እንጂ። እና አሁን ምን አድርግ ነው የምትለኝ? እኔማ ያንተን ቁርጥ ቀን እንዴት እንደተወጣው እንድትነግረኝ ነበር። ያው ልምድ ልውውጥ ይሆነናል ብዬ። የምን ቁርጥ ቀን? ቁርጥ ቀን ነዋ እንዴ አንተ ሂሩቴ የልብህን አዳራሽ እንደተቆጣጠረች የነገርክበት ቀን ነዋ። ያቺ ቀን ፍቅሬን የገለጽኩባት ቀን፣ ያቺ ቁርጥ ቀን ሙሌ በትዝታ ወደ ኋላ ልትመልሰኝ ነው። ሂድ ቶሎ ትመለሳለህ። ሂድ። አይ ሙሌ ያው ማንም እንደሚያውቀው እኔ አማላይ ወንድ ነኝ። አቦ ሸማኔ የሚለውን ዘፈን ታውቋለህ? እንዴት እሱ ይጠፋኛል? ለዱር አራዊት ከተዘፈኑ ዘፈኖች ምርጡ እኮ እሱ ነው። የምን አራዊት ነው የምታወራው? ለሰው ነው እንጂ የተዘፈነው፣ ያውም ለእኔ። እንዴ ልጁ የወይን አረግ ተቀበላ። አቦ ሸማኔ በላንተ። ልጁ የወይን አረግ አቦ ሸማኔ ጠይም አሳ መሳይ አቦ ሸማኔ እኔ እናቱን ብሆን አቦ ሸማኔ ለሰው ማላሳይ አቦ ሸማኔ ተባለልኝ። ሸማኔ ነበርኩ አባቴ። ማነው አቦ ሸማኔ ነበርኩ። እና ታዲያ ብዙ እንሰቶች ማለቴ እንስቶች አቦ ሸማኔ ነበር የሚሉኝ። በቃ መግቢያ መውጫ ነበር የሚያሳጡኝ። ከብዙ እንስቶች መሃል አንዷ ሂሩት ምንተስኖት ትባል ነበረ። ከብዙ ትግል ስቃይ በኋላ በእጁ አስገባች። ያንተን ቃል ልዋስና የልቧን አዳራሽ ተቆጣጠርኩባት። አሁንም ከቤታቸው ተከራይቼ ስኖር ይቺ ሂሩት ምልህ ልጅ ቅቤዋን እየተለጠፈች ፀሐይ ላይ ስትሞቅ ቅቤዋ እንዲህ እየወረደ በሶፍት እንዲህ ስጠርግ ዞር ብዬ ሳያት ያው የቅቤ ምች ክፉ ነው፣ ጠብሶ ጣለኝ። ወደድኳት እልሃለሁ። በመጨረሻም ኢህአቦ ሸማኔ ፍቅሩን የሚገልጽበት ቁርጥ ቀን ደረሰ። ሙሌ እውነቴን ነው። አሁን የምነግርህን ነገር ያለምንም ማወላወል ከተገበርከው ሙሉ ሸዋ ማናት ሙሉ መቤት እጅ ትገባለች። በደንብ አዳምጠኝ። ካፌ ነበር የቀጠረው። እሷም ዘነጥ ብላ እኔም ዘነጥ ብዬ ነበር። አካሄዴ ራሱ ልክ እንደ አቦ ሸማኔ ነው። ሳብ ካፌ ውስጥ ያለው ሁሉ ዞር እያለ ያያል።
ሄድኩና አጠገቧ ቁጭ አልኩ። ከዛ ማውራት ጀመረን። እያሳኳት እያጫወትኳት ወደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን። ወዲያው እጇን ቀጨም አረኩና አድርጌ መለስኩላት። ከዛ እሷም የፍቅር ፍላጎት እንደነበራት ስሜቷን ገለጸችልኝ። እንደዛ እያለ ፍቅራችን ጀመረ እልሃለሁ። ሙሌ ሄይ እንዴ! በሐሳብ ጭልጥ አድርገው ሰርክኝ። ይኸውልህ እኔ ያደረኩትን እያንዳንዷን ነገር ተከትለ ካደረክ በቀላሉ በእጅ ታስገባታለህ። እኔ እንደዛ ማድረግ አልችልም። ፀጉሯን መያዝ፣ ፊቷን መዳሰስ፣ እጇን መሳም አልችልም። ለምን? እንኳን እንደዛ ላደርግ አጠገቧ ስደርስ ድንብርብሬ ነው የሚጠፋው እያልኩ ተነስ። ምንድን ነው እንዲህ መልመጥመጥ? አንተ ወንድ አይደለህ እንዴ? ቆፍጣን በል እንጂ ከአቦ ሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ? አንተ አቦ ሸማኔ ነህ። እሺ አንተ አቦ ሸማኔ ነህ። ልክ አንተ ማነህ? ሙሉቀን አቦ ሸማኔ በል። አቦ ሸማኔ ነኝ። አቦ ሸማኔ ነኝ። አዎ አቦ ሸማኔ ነኝ። አንተ ማነህ? ሙሉቀን ወይ አቦ ሸማኔ። ሂድ አቦ ሸማኔ። በቃ እንዳልኩህ አቦ ሸማኔ። አካሄዴ ራሱ ልክ እንደ አቦ ሸማኔ ነው። አቦ ሸማኔው እንዴት ነው? ቁርጥ ቀን ተሳካ? አልተሳካም። እንዴት? ቆይ ግን እንደነገርኩ ነው ያደረከው? የነገርከኝን ሁሉ ለማድረግ ሞከርኩ፣ ግን እንዳሰብኩት ቀላል አልነበረም። ቆይ እስቲ የተፈጠረውን በዝርዝር ንገረኝ። እንዴት ነው የሆነው? መጀመሪያ ላይ በጭንቀት ለሞት ነበር። ወደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን እና ፀጉሯ ወደ ኋላ ተይዟል። ምኗን ነው የሚይዛት? በቃ ዝም ብዬ ፊቷን ልዳብሳት። እያየኝ እንዴ ምነው ሰላም ነው? ፊትሽ ላይ ጉድፍ አይቼ ሳላነሳልሽ ነው። አመሰግናለሁ። ሌላ ያልነገርኩ ነገር ሙሉ መቤት በቁልምጫ ሰጠረኝ። ሙ ነው የምትለኝ አንተ? ሙ። እሺ ሙ። ከዛ እንዴት ሆነ? ከዛ ሌላ የነገርከኝን ነገር በማድረግ እድሌን ለመሞከር ወሰንኩ እና ወዲያው እጇን ቀጨም አደረኩና አድርጌ መለስኩላት። እንዴ ምን ነው? እንትን እጅሽን
እንዳይደክምሽ ላሳርፍልሽ ብዬ ነው። ተወዛወዘ በጣም። ወይ ሙ የኔ ሐሳቢ ምን አይነት ሐሳቢ ሰው ነህ? እኔ እንዳንተ አይነት ሐሳቢ ሰው የለኝም። እጇን አየር ላይ ቀለብከው። አይ ሙሌ እንዲህ እስኪ ወርድ በተ አትሳቅ በሴ። አያስቅም። እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። እሺ በቃ ይቅርታ። እሺ ከዛ ምን ሆነ? ከዛማ እንደምንም ጥሬና ተጣጥሬ እንደምወዳት ልነግራት ስል ይኸውልሽ ሙሌ ሌላ ያልነገርኩ ነገር ሙሉማ ቤትን በቁልምጫ ስጠራት ሙሌ ነው የምላት እናንተ እኔን እንደምትጠሩ እና በቃ ራሴን የጠራው ነው የሚመስለኝ። ኧረ ወይ ጥሩ ነው። እሺ ከዛስ? ከዛ አንድም ነገር ነበረኝ። እኔም እኮ አንድ ምነግርሽ ነገር ነበር ሙሌ፣ ግን በቃ ሌዲስ ፈርስት አንቺ ቅደሚ። ወይ እወዳለሁ። ምን አለች? እወዳለሁ። ምን እወዳለሁ አለች? በእጅህ አስገብታታል ማለት ነው። ብራቮ ብራቮ። አቦ ሸማኔ ማለት ይሄ ነው። ታዲያ ምንድን ነው አልተሳካም የምትለኝ? ከዚህ በላይ ስኬት አለ እንዴ? እወድሃለሁ አለች እኮ። በስንቱ ታሪኩ አልተጠናቀቀም። ጥሩ እሺ ቀጥል። እሷ እወድሃለሁ ስትልህ አንተ ምን አልክ? በአምላክሽ እወድሃለሁ ስትልህ በአምላክሽ አልካት? በቃ በዛ ሰዓት በቃ ደንግጬ ስለነበረ ምን እንደማደርግ እንኳን አላውቀውም። ግን እሷ ምንም ይሄንንም ከቁብ አልቆጠረችውም። ፍቃን ያለፈችው። ከዛ በኋላ እንደውም ስንጫወት ነው የቆየነው። አንተን የመሰለ መልካም ተጫዋች ሰው በህይወቴ ሳላገኝ ቆየሁ። እንትን ከቤት ብዙም አልወጣም። ለዛ ይሆናል ያላገኘሽ። እኔም ጭንቀቴ እየለቀቀኝ መጣ። በጣም ደስ ብሎኝ ነበር። ግን ይህ ደስታዬ ለጥቂት ደቂቃ ብቻ ነበር የዘለቀው። ከሷ ማልጠብቀውን ትጠይቀኛለች ብዬ አልሜም አስቤም የማላቀውን ጥያቄ ጠየቀች። በቃ የሷና የኔ ነገር መጨረሻ ሆነ። አይኗን ማየት አስጠላኝ። እንዲህ በቅጽበት እንድጠላት ያደረገ ምን ጥያቄ ጠይቃህ ነው? ምን ጠይቃህ ነው? ቶ ቤት መኪና አለህ ምናምን አለች። ጎልዲገር ታዲያ ምንድነው ጎልዲገር? ወንዶችን ለሀብታቸው የሚጠጉ ሴቶች ጎልዲገር ይባላሉ። ኧረ እሷ እንደዛ አይነትም ሴት አይደለችም። እንደውም የራሷ ወርቅ ቤት ያላት የሀብታም ልጅ ነች። ታዲያ ሌላ ምን ጠየቀች? ለምንድነው ስራ የሌለ ስራ ፈተህ ለምንድነው የምታውደለድለው ብላ ጠየቀች። ኧረ በሴ እሷ እንደዚህ አይነት ነገር አላነሳችም። አልጠየቀችኝም። አልጠየቀችም? አዎ የኔም ጥያቄ ስለነበር እግረ መንገድህን መልሰልኝ ብታውስ ብዬ ነበር። እሺ ምን አለች ታዲያ? ምን ጠየቀች? ምን ጠይቃህ ነው? ያለችኝም ብነግርህ አንተ ራስህ ሰው አታረጋትም። ላይንህ ነው የምትጠየፋት። አረ በፈጠረህ ንገረኝ። ኧረ ተው ንገረኝ ሙሌ። ወይ በቃ አትንገረኝ። አንተ እንደዚህ ባለጌ ናት እንዴ? ነው አይደል? ትቺ ስድ ናት። እንኳንም ቀረችም። አየህ ካላማ ልታሰናክልህ እኮ ነው። መጣ ተጠቅማ ልትጥልህ። እንኳን ቀረችብህ። በስንቱ ምንድነው የምትለው? ያን ጉዳይ ነው ሳይገባ ቀርቶ ነው። ኧረ እሷ ምንን አሁን አንተ ከምትለው ጋር የሚገናኝ ምንም ነገር አላለች ወይ? ለምንድን ነው የምትቸኩለው? ምንድን ነው የሚያጣድፈው? የሆነውን እኔ እስከምነግርህ ለምንድን ነው የማትታገሰው? ለምንድን ነው እንዲህ በግምት የምታልቀው? በሴ ንገረኛ። እሺ ንገረኝ። እኔ ዝም ልበል? ንገረኝ። ጥሩ። ለማንኛውም ጥሩ ጊዜ እያሳለፍን ነበር። ወይሙ በሳቅ ልገለኝ እኮ ነው። ይሄን ጨዋታን እኮ ነው የምወድልህ። እውነት ነው። ጨዋታና ትዳር እያደር ነው የሚሞቀው ይሉ ነበር አበው። አቦ እንዲህ ብለው አቦ እንዲያደርገው ትላለህ። አቦ ግን ማን ናቸው? ምን ያገኛቸው ፈልጋለሁ። መቼ ነው የምታስተዋውቀኝ? አበው ማን ናቸው ትበለኝ?
አበው ማናቸው? አይገርምም? ታዲያ አሁን ይሄ የሚያጣላ ነገር ነው? ምንድነው ዝም ብሎ በቀላል ነገር መጣላት? አበው ናቸው ቀላል ነገር? አንተም በስ ለአበው ያለኝን ትልቅ ቦታና ክብር እያወቅ የሚያጣላ ነገር ነው ወይ ትለኛለህ? በጣም ነው ማዝነው። ድጋሚ እንደዚህ አይነት ነገር ካፍ ከወጣ አንተንም ቢሆን አይንን ማየት አልፈልግም። ይቅርታ ሙሌ፣ ይቅርታ ረስቸው ነው። እና ታዲያ አንተ ምን አልካት? ምን እላታለሁ? ጥያት መጣዋ። የሚቆጨኝ እስከ ዛሬ ድረስ አበውን የማታውቅ ሴትን የልቤ አዳራሽ ውስጥ ማኖሬ። በሲ ይሩቴ እንዴት ዋላችሁ? ደህና ዋልሽ? ሙሌ ምን ነው? ምን ነው? ምን እባክሽ ሙሌ የወደፊት ሚስቱ ልትሆን ከምትችለው ሙሌ ጋር በአበው ምክንያት ተጣሉ። አይገርምሽም? ምን? በአበው ምክንያት። እንዴት? ኢትስ አ ሎንግ ስቶሪ ሂሩቴ። ምን? ታሪኩ ረጅም ነው ማለት ነው። ምን አለ እኔም እንደናንተ ቁርጥ ቀን በኖረኝና ለልጅ ልጆች የምነግረው ታሪክ በኖረኝ። ምንድነው ደግሞ ቁርጥ ቀን? እንትን ነው ያው ፍቅራችንን ለመጀመሪያ ጊዜ የተገላለጥንበት ቀን ቁርጥ ቀን ይባላል። እንዴ ታዲያ እኔ እናንተ እንደዛ አይነት ቀን ነበር እንዴ? በስ እንዴታ እንዴ በደንብ ነው እንዴ? በስዬ እኮ ነገረኝ። እንደ አቦ ሸማኔ እየተንጎማለለ ጸጉርሽን እየዳበሰ እጅሽን እየሳማ አይደለም እንዴ ፍቅሩን የገለጸልሽ? ወይ ምን አለ እንደናንተ አይነት ታሪክ በኖረኝ እዚህ አበውን ማታቅ ሴት ጋር ከሚያገናኝ። በሲ ወይ ሂሩቴ ምን ነግረኸው ነው? የነገርከውን አይነት ቀን አሳልፈናል እንዴ እናንተ? በደንብ ነው ሂሩቴ። ረስተሽው ይሆናል እንጂ ለመጀመሪያ ጊዜ ካፌ ተቀጣጥረን ፍቅራችንን የተገላለጥንበት ቀን እንዴት ረሳሽው? አይ በሲ እኔ እንደዛ አይነት ቀን በፍጹም ትዝ አይለኝም። መጀመሪያ ካፌ የተገናኘንበት ቀን እኮ የነበረው ታሪክ ሌላ ነው። በስዬ ቆይ እንደው ምንድነው የዛን ቀን የነበረውን ታሪክማ ላጫውተው ነበር። አይደለም ነግሬዋለሁ እኮ ምንም አያደርግለትም። በቃ ሰምቶታል እኮ። ግድ የለም እንዴ የቁርጥ ቀን ታሪክ እንዴ ንገሪ። ይመሽብሃል። ግድ የለም ግድ የለም እንዴ የት ሄዳለሁ? ቢመሽም ብዙ ያድራለሁ። ንገሪ ነው ልትይ። እሺ ልንገረው እንዴ ንገሪ። ይኸውልህ የዛን ቀንማ ምን ሆነ መሰለህ ሙሌ? ወደቀ ከዛል እንደምንም ከወደቀበት እንዴት እንደሆነ አላውቅም። ፍስፍስ አድርገው ብትንትን ብሎ ነበር። ፍስፍስ አድርገው ሰጡኝ። ደጋግፌ ሄጄ ወደ ቤት ወየኛ አቦ ሸማኔ የውሸት ታሪክ ነግረህ እኔን ገፋፍተህ ማጥ ውስጥ ከተትከኝ አይደል? ላረጋ ያሰብኩትን ነገርኩ። ምን ባልወርቅ እኮ አረገው ነበር እንዴ። ቆይ እንጂ ታሪኩ መች አለቀ እንዴ? ወደቀ አይደል እንዴ? ከዚህ በኋላ ምን ታሪክ አለ እንዴ? አሁን ገና ለልጅ ልጆች የምነግረው ታሪክ አገኘሁ። ቆይ እንዴ ታሪኩ ገና መች አለቀልህና? እስቲ ወስዬ ከዛል እንደምንም ፍስፍስ አድርጌ ወደ ቤት ወስጄ የተሰበረ እግሩ እስኪድን ድረስ መንከባከብ ጀመርኩኝ። ከዛ እንዲህ እያልን በስዬም እግሩን ተሻለው፣ እኛም ሳናስበው ፍቅር ውስጥ ገባን። ሽማግሌ ተላከ፣ ተጋባን። ወይ ምንድን ነው ወይ
እንዴት ያሰብኩትን ባለማድረጌ እስካሁን ድረስ እንደሚቆጨኝ ታውቂያለሽ? ወረበስ ምን አለ ባልወድቅ፣ ምን አለ ከመወጣጠር እያየው ብሄድ እኔም ብሎ አቦሸማኝ። አንድ ነገር ልንገርህ በስዬ፣ የዛን ቀን ባትወድቅ ኖሮ እኔ እናንተ በፍጹም አንጋባም ነበር። እኔም እሻልልህም ነበር። እንዴት? ዛሽ ካፌ ሳትወድቅ ቀርተህ አንተም ያሰብከውን ለማድረግ ብትሞክር አይሳካልህም ነበር። እኔም እሻልልህም። አትወጂኝም ነበር ማለት ነው? ዛሽ ካፌ ድፍት እስክትልበት ቀን ድረስ? አዎ በስዬ፣ እኔ እኮ ድሮ ጉረኛ ነገር ነበር የምትመስለኝ። እንደውም በጣም ታናድደኝ ነበር። እውነቱን ለመናገር የዛን ቀን ዛሽ ካፌ ስትቀጥረኝ ሳልፈልግ ነበር የመጣሁት። ከወደክ በኋላ ግን በስዬ አንተም ተሰበርክልኝ፣ እኔም ማስታማሚ ለመሆን በቃው። ሳስታምምህ ስንከባከብህ ጸባይህን አወቅኩ። እንዳሰብኩት ጉረኛ ሳይሆን ጨዋ፣ ታማኝ፣ ደግ፣ ምስኪን ሰው እንደሆን ካወቅኩ የዛን ቀን ነው ይሄ ሰው ባሌ ይሆናል ብዬ ወሰንኩት። ባልወድቅ ኖሮ አንጋባም ነበር። ይገርማል። እንኳንም ወደቁ፣ እንኳንም ተሰበር። ለካ አንዳንድ ሰዎች መጥፎ ነገር ሲገጥማቸው ለበጎ ነው የሚሉት ለዚህ ነው። ገና ወድቅልሻለሁ ድፍት ነው የምልልሽ። አሁን ደግሞ የበለጠ አስቀናችሁ፣ የበለጠ አስቀናችሁ። ወዴት ነው? እስኪ አንዳንድ ካፌ ዞር ዞር ብዬ ድሌ ልሞክራ። ለምን? የበስዬን ታሪክ ለመድገም ነው። አቦሸማኔነት አልተሳካልኝም። እስኪ ደግሞ ካፌ ሄጄ ወድቄ ተሰብሬ ድሌ ልሞክር። ሂሩቴ ምን ነው? ልጁ እንዳትቀሰቅስብኝ። ተኛ እንዴ? ከራን የተኛልኝ ለራሱ። ተኛ? አዎ በስዬ፣ ለማስተኛት ራሱ 2 ሰዓት ነው የፈጀብኝ። አሁን ደግሞ ከነቃ ሌላ 2 ሰዓት ነው የሚወስድብኝ። አይ ከተኛልሽማ አንድ የምነግርሽ ነገር ነበረኝ። ምንድን ነው እሱ? ይሄ ልጅ በመወለዱ ያገኘሁት አንድ ጥቅም ጥፋት ሳጠፋ ለሂሩቴ በነፃነት መናገር መቻሌ ነው። ሌላ ጊዜ እኮ ስለምጮህብኝ አልነግራትም። ጥፋቱ ካለፈ ስለምትረሳው ችግር የለውም። በሰዓቱ ግን አውሬ ነው የምትሆንብኝ፣ አውሬ። በፊት ስለማልነግራት ህሊናዬን ስለሚወቅሰኝ ማታ ማታ መተኛት እቸገር ነበረ። አሁን ግን መፍትሄውን አግኝቻለሁ። ምንድን ነው የማደርገው? ልክ ህፃኑን ልታስተኛ ስትል ጠብቄ መንገር። በቃ እሱን ለማስተኛት ረጅም ሰዓት ስለምትደክም እሱ ፊት መጮኻችን አደፍርም። እኔም ጥፋቴን ተናዝዤ ያለ ህሊና ወቀሳ በሰላም እንቅልፌን ላሽ አባቴ። ሂሩቴ በጣም ይቅርታ፣ ለሸክላ ሳህኑ በጣም ይቅርታ። በጣም የተሰማኝ አለፈ እኮ ተውኩት፣ ትቼዋለሁ። አንድ ያላለፈ ነገር አለ። ምንድን ነው ደግሞ? እኔ እኮ አንዳንዴ ምን ቅብጥ እንደሚያደርገኝ በስንቱ ምንድን ነው? አትናገርም እንዴ? እንትን ነው ይሄ ባለፈው አንቺ ከመስሪያ ቤት ምስጉን ሰራተኛ ተብለሽ ተሸለምሽው ፎቶሽ፣ አንቺ ፎቶሽ ያለበት ማጉ የለም? ምን ፈልገው ነው? በፈልገው የታገኘዋለሁ አለ አይደል ተቀምጦ ሰብሬዋለሁ። ምን አውቄ አይደለም። ምን ስታረግ? የት አግኝተኸው? ይነሳል ትለኛለህ እንዴ? በስንቱ መልስ እንዳትመልስ። ምን ስታረግ? የት አግኝተኸው? እኔ ንቀሳ ብዙ ዲፈልከው አንተ ሳህን ሰበርክ፣ ዝም አልኩኝ። ማጉን በስንቱ ዝም በል፣ ዝም በል። እሺ እንገናኛለን። እሺ በስንቱ እንገናኛለን። እሺ በጣም ይቅርታ። ሞቅ ዘርበል፣ ከፊት ያሁን ካጠገቤ ዘርበልልኝ በስንቱ።